ጁምዓ ሙባረክ ማለት ይቻላል ወይንስ አይቻልም ይላል። ጥሩ ጥያቄ። የጊዜያችን ታላላቅ ዑለሞች ተጠይቀው የመለሱትን መልስ ልንገራችሁ። الشيخ عبد العزيز بن باز والشيخ صالح الفوزان والشيخ أحمد بن يحيى النجمي والشيخ عبد المحسن العباد እነዚህ ሁሉ ታላላቅ ዑለሞች ጁምዓ ሙባረክ ማለት ይቻላል ወይንስ አይቻልም ተብለው ተጠይቀው አይቻልም ብለዋል። ለምን? ምክንያቱም ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም እና ሰሃቦች ጁምዓ ሶላትን ይሰግዱ ነበር። ነገር ግን የጁምዓ ቀን በተገናኙ ቁጥር ጁምዓ ሙባረክ አይባባሉም ነበር። ስለዚህ እነርሱ ካልተባባሉ እኛም አንባባልም ማለት ነው ብለው ፈትዋ ሰጥተዋል ማለት ነው። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ዐለይኩም ቢሱነቲ ወሱነቲ الخلفاء الراشدين المهديين من بعدي تمسكوا بها وعضوا عليها بالنواجذ وإياكم ومحدثات الأمور فإن كل محدثة بدعة وكل بدعة ضلالة وكل ضلالة في النار ብለዋል። አደራ የኔን ፈለግና የሰሃቦችን ፈለግ ተከተሉ ብለዋል። ከኔ በኋላ ቀኑን መንገድ የተመሩ የሆኑ ምትኮችን መንገድ ተከተሉ ብለዋል። ስለዚህ ጁምዓ ቀን በተገናኘን ቁጥር ጁምዓ ሙባረክ መባባል የነቢያችን ፈለግና የሰሃቦች ፈለግ አልነበረምና እኛም ልንባባል አይገባም ማለት ነው፣ እነርሱም ካልተባባሉ። ይህን ፈትዋ ሰጥተዋል ዑለሞች። ሰላም አለይኩም።